የዚህ ኡማ እውነተኛው ተብሎ የተጠቀሱት አቡበክር الصديق رضي الله عنه ነቢያችን ሰለላሁ ዐለይሂ ወሰለም ስለ አቡበክር الصديق ሲናገሩ ይላሉ أفضل رجل وطعت قدماه عصا بعد الأنبياء كأنبياء بهلا እግሮቹ ጠጠርን የረገጠ ፍጡር ታላቅ ሰው አቡበክር ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ሰደቃ ሲሰጡ ድህነትን አይፈሩም ነበር ይላሉ ሰይድና ዑመር እስኪ ሰይድና ዑመር ከሳቸው ጋር ያደረጉትን ሽቅድድም ራሳቸው ያጫውቱን ምን ይላል يقول عمر بن الخطاب أمرنا رسول الله صلى الله عليه وسلم أن نتصدق ነቢያችን صلى الله عليه وسلم صدقة እንድንሰጥ ትእዛዝ አዋጃሉ فقلت اليوم أسبق أبا بكر إن سبقته يوما زاري አቡበክርን የምቀድምበት ቀን ነው በኸይር ቀድሜው አላቀም ዛሬ እንኳን ለመቅደም ቢሳካልኝ አቡበክርን የምቀድምበት ቀን ዛሬ መጥቷል አልኩ يقول فجئت بنصف مالي بيتي ሄድኩና ገንዘቤን ከሁለት ከፈልኩት ያለኝ ንብረት ከሁለት እኩል ከፈልኩት ግማሹን ንብረት ይዤው መጣው አለ ከባድ ብር ነው ይሄ 200 ሺህ ብር ካለ 100 ሺህ ብር ትከፍላለህ ቤት ውስጥ ሁለት ልብስ አለ አንዱን ለአላህ አንዱን ለራስ እያንዳንዱን ንብረቴን ከሁለት ከፈልኩት ያንጋጋው ይዤ መጣው فلما وصلت سدرس قال لي رسول الله ነብያችን ምን አሉኝ ما ابقيت لاهلك يا عمر انت عمر لبيت سبسا من توكالኝ قلت مثله يا الله ملكتኛ ግማሹን ትቸላቸዋለሁ አልኳቸው كذا أبو بكر سكيمة أدرس يتبكت نبر إلى سيدنا عمر وأتى أبو بكر بكل ما عنده سيدنا أبو بكر يهلاتشو نبرت يزوت ماتو كلهم يزوت اندمت أوك يلالو كذام سيدرس فقال له رسول الله نبياتش من قالوت ما أبقيت لأهلك يا أبا بكر قالوت لبيت سبوتشي من أسكره أبو بكر وي قالوت فقال تركت لهم الله ورسوله اللهنا መልእክተኛውን ትቸላቸዋለሁ ሙሉ ለአላህ ሰደቃ ይሁን ሰይድና ዑመር በጣም ልቤ ተደካለ ከዛ በኋላ ከሱ ጋር አለመወዳደር ማልኩና لا أسابقك إلى شيء أبدا ከዚህ በኋላ ካንተ ጋር እሽቅድድ የሚባል አይታሰብም ብዬ ተውኩት ይላሉ አቡበክር ሙሉ ንብረታቸው ነበር ለእስላም የሰጡት እኛስ ምን እየሰጠን ነው أم المؤمنين عائشة الطاهر እናታችን عائشة رضي الله عنها وأرضاها يسوان دغمو بناي ياباتون فلك تكتلا نبر እናታችን عائشة مؤرخوቹ ምን ይላሉ أنها تصدقت في يوم واحد ب100,000 እናታችን عائشة በአንድ ቀን ውስጥ 100,000 ብር ሰጥተው አድረዋል ዲርሃም ነው ያኔ የሰጡት وكانت صائمة في ذلك اليوم يا كان እናታችን عائشة ጾመኛ ነበረች فقالت لها خادمتها يسوا خدام سرتنيا من على مولون ستة ودبي ستملس أما استطعت فيما أنفقت أن تشتري بدرهم لحما تفطرين عليه من نبربت على الشاشة دي برن كواتنش بالتاسكري سقاق استشمتا فطربت على الشات እናታችን عائشة رضي الله عنها من على لو ذكرتني لفعلت بالتاستوشي ነው አደርገው ነበር ረስቸዋለሁ ሙሉውን ሰጠው ገቡ የሚያፈጥሩበት ቤት የላቸው ሱብሃንአላህ ሙሉውን ንብረታቸው ለአላህ አስቀደሙ አላህ ዘንድ ያገኙታልና وما انفقتم من شيء فلانفسكم ለራሳችን ነው በጣም የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስን ይናገራሉ ምን ይላሉ አንድ ሰው ከሐላል በሆነ ገንዘብ ሰደቃን ከሰጠ አላህ Subhanahu Wa Ta'ala يقول ان الله يتقبلها بيمينه الله Subhanahu Wa Ta'ala በቀኝ እጁ ይቀበለዋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም فيربيها لاحدكم كما يربي احدكم فصيله او فلوه አንዳችሁ አንዲት አትክልት ቤቱ ካለችው ተንከባክቦ እንደሚያሳድጋት ወይም ድቃቃ ፍየል ግልግል ካለችው ተንከባክቦ ትልቅ እንደሚያደርጋት ሁሉ አላህ Subhanahu Wa Ta'ala በቀኝ እጁ ይቀበለውና ለዛ ሰው አጅሩን ያሳደገ ይቆየዋል የውመል ቂያማ ሰህድ ተራራም ያህል ሆኖ ይቆየዋል ይላሉ አላህ በእጁ ይቀበለዋል አንተ ለምስኪን የምትሰጠው ይሄን ሐዲስ ሰምተው ነበር እናታችን አይሻ ምን ያደርጋሉ መሰላችሁ ሰደቃ ከመስጠታቸው በፊት ያን ሳንቲ ያን ብር ሽቶ ይቀቡት ነበር ይቀቡትና ለምስኪን ይሰጡታል ከዛ ሰው ተገረመና فقالوا لها يا ام المؤمنين انت مؤمنان النات لماذا تفعل ذلك ايه متسالوا ለምንድነው فقالت እኔ ማይን ማደርገው አላህ Subhanahu Wa Ta'ala ከምስኪኖች በፊት የሚቀበለኝ እሱ ስለሆነ ነው ነብያችን አላህ በቀኝ እጁ ይቀበለዋል ስላሉ እኔ መጀመሪያ ይሄን ብር መጥለው
ነቢያችን አላህ Subhanahu Wa Ta'ala በቀኝ እጁ ይቀበላል ብለው ስለሲናገሩ ስለሰማው ከምስኪኑ እጅ ከማረፋ ፊት አላህ እጅ እንደምታርፍ ስለማቅ ለዚህ ነው ማደርገዋል ሱብሃንአላህ አራአይቱም የሚሰጡት ሰደቃ ከምስኪኑ እጅ ፊት አላህ እጅ እንደሚያርፍ የውመል ቂያማ አጅሩ በስቶ እንደሚጠብቃቸው አምነው ነበር የሚሰድቁት ነሙዘጁ الثالث ሶስተኛውን በአላህ መንገድ ላይ ንብረታቸውን ከሰጡ ትላልቅ ሰሃባዎች ውስጥ አብዱራህማን ኢብኑ ዐውፍ ታላቁ ሰሃባ አብዱራህማን ኢብኑ ዐውፍ ነው ረዲየላሁ ተዓላ ዐንሁ يقول أنس رضي الله عنه تارك سيناغر من هلال بينما عائشة رضي الله عنها في بيتها إذ سمعت صوتا رجت منه المدينة ناتاتشن عائشة بيت عندي كنت بلا يالا مدينة أجر ينكتكت دمس تسمى ناتاتشن عائشة بيت وسطنا هندم سماتشنا وقالت ما هذا سموت دمس من دنوالج قالوا لها 700 بعير قدمت لعبد الرحمن بن عوف من الشام عبد الرحمن بن عوف በጣም ሀብታም ናቸው 700 ግመሎች ከሻም ሀገር እህል ጭነው እየገቡ ነው የተለያዩ ቁሳቁሶች ልብሱ እቃው መሳሪያው ጭነው 700 ግመል እየገባ ነው ህዝቡ የጮኸው ለዛ ነው አለ አሏት ለናታችን አይሻ ረዲየላሁ ዐንሃ እሷ ምን አለች እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ስለሱ ሐዲስ አስተዋወሰችና አማ ኢኒ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም يقول እኔ እኮ የአላህ መልእክተኛ እንዲህ ብለው ሲናገሩ ስለ አብዱራህማን ሰምቻለሁ ረአይቱ አብዱራህማን ኢብኑ ዐውፍ يدخل الجنة حبوا እኔ እኮ አብዱራህማን ኢብኑ ዐውፍን ጀነት ውስጥ እየተንፏቀቀ እየተጎተተ ሲገባ ይቻላል ብለዋል አሉ ناتاتشن عائشة فوصل هذا الخبر إليه يهوري لعبد الرحمن بن عوف وريو درسو فجاء إليها ويسألها عن صحة الخبر يوريون تكلينت لما رقاقت دنقتو متى يجنة مونو بنبي بيوف ترقاقتوال قن يتنفاقك يقبال يازو مدفو سرها لمالتنو عبد الرحمن بن عوف هنا لشالم متانا ناتاتشن عائشة استيكات أون نبي ديسيلو سمتشالو على تشو فقال عبد الرحمن بن عوف من على فإني أشهدك أنها بأحمالها وأحلاسها صدقة في سبيل الله أنيكو عليهن 700 جمالوچين اسكچانوت ጭነት ግመሎችንም ራሳቸውንም በአላህ መንገድ ሰደቃ ይሁንልኝ አለ 700 ግመል ከነጭነቱ ልብስ ጭኗል እህል ጭኗል መሳሪያ ጭኗል አገሪቱ የሚያስፈልጋትን የኢኮኖሚ መንቀሳቀሻ መሳሪያዎች እንዳለ ጭኖ እየገባ ነው አንድ ግመል በዘመናችን አንድ መኪና በለው 700 መኪና ከነጭነቱ ሰደቃ في سبيل الله ለአላህ መንገድ في سبيل الله ይሁንልኝ ሱብሃንአላህ እንዲህ ነበሩ ገንዘቦቻቸውን የሚሰጡት እንዲህ ነበሩ ለምስኪን የሚያከፋፍሉት እኛስ እንዴት ነን ነገር ግን እነዚህ ትላልቅ ሰሃባዎች የትምህርት ቤት ነው የተማሩት ማን ነው እንዲያርጉ ይኮተኮታቸው ሰይዱል በሸር ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበር በዚህ ስነ ምግባር ያነጿቸው الذي علم البشرية الانفاق يسولج مستتن يستمرت رسول الكريم عن جابر رضي الله عنه قال جابر بخاري اللي بتزجبوا حديث من هلال ما سئل رسول الله صلى الله عليه وسلم عن شيء قط فقال لا نبيكم سل عندنا نجر تتيكو لا يلنيم بلو اياكو كنبي عف لا مبالك على اي السماء يلا تشونو بيسطو سبحان الله يقول وذات يوم فجاء إليه رجل فقال له عند سو متانا نبي سو قنا مسلم هذا اللم متانا نبي تهيكاتشو من على أعطيني من مال الذي عندك قال له ገንዘብስ ያካፍሉ ይስጠኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሁለት ተራራዎች ታያቸዋለህ እንዳሉት ትላልቅ ተራራ ጥግ ይህም በዛ ሸለቆ ማለ ሞላ ፍየሉ ከብቱ እንዳለ ሞልቶታል فقال خذهم كاملا አያቸው አው እንዳለ ይዘህ የነዳሃዳሉት ይሰው የሰማውን ማመን ተሳነው ነገር ግን ከነብይ አፍ ስለወጣ እንደማይዋሹ ያቃል ተነሳና የነዳቸው መሄድ ጀመረ يقول سويو من الال كنت التفت يمينا وشمالا خشيه ان يوقفني احد አንድ ሰው ቁም አንተ የሰው ኖሮት ይዘህ ትሄዳለህ ይለኛል እየፈርቼ ከቀኝ ወደ ግራ እየዞርኩ መለከት ነበር ይላል ውሸትን የመሰለኝ በርግጥ ማመን አልቻልኩም ይላል ከዛ በኋላ ይዤው ሰድ አገር እስኪገባ ያስቆመኝ የለም فلما وصل الى قومي ህዝቦቹ ላይ ሲደርስ ምን አለ فبدا يصيح መጮህ ጀመረ يا قوم ወገኖቼ አለ اسلموا እስልምናን ተቀበሉ فان محمدا يعطي عطاء من لا يخشى فاقه
ሙሐመድ እኮ የሚሰጠው ሰደቃ ድህነትን የማይፈራ ሰው አይነት ሰደቃ ነው ይሄን ሁላ ሰጥቶኛል ዲን الاسلام ግቡ አላቸው يقول الراوي حديثን የዘገቡት ምን ይላል فاسلم القوم جميعا ህዝቡ እንዳለ እስልምናን ተቀበለ الرسول كريم رسول ቸር ነበሩ እኛ ሲሳቸው ኡመት እንዴት ነን ተጠይቀው ረሱል ላ ሚባል ቃል አልተናገሩም ይላል لله در الشاعر قطعه من ይላል ما قال لا قد الا في تشهده لولا التشهد لكان لاؤه نعم ይላሉ سبحان الله ነብዩኮ ላ ሚባል ቃል ወጣቸው ያቀም አተህያቱ ለሻሃዳ ሲያደርጉ ቢሆን እንጂ ما قال لا قد الا في تشهده ነብዩ ላ የለኝም ኖ ብሎ አያቁም أشهد أن لا إله إلا الله كم يلو قال لي بيهون انجي التحيات سيكروا من الله أشهد أن لا ميلوات ترم قال يتتكمات شهادة سيادرقوا بتشانو لولا التشهد التحيات يبالكوا باينور لكان لاؤه نعم سبحان الله لا ميلو قالاتشو نعامي هون نبر ازتشي ليبوتا بتشان يتتكموت نبيو طيقاتشو انبياكم ያላቸው ነበር የሚሰጡ አይደለም ጠይቃቸው ሳትጠይቃቸው ገና ገርሞህ ካየ ንብረታቸው ይሰጣል وذات يوم نظر عربي الى غنمه متعجبا አንድ ሰው አንድ አረቢ ገጠሪ የነብዩ ንብረት ቆሞ ተገርሞ ያያል የከብቶቹ መወፈር የፍየሎቹ ማማር በጣም ማረከውና ተከብሎ ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ይወተሳክሩታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ገረመህ እንዴ እነዚህ ንብረቶች አሉት قال نعم او በጣም ገረመው እንዴት ቢያምሩ ናቸው አለ فقال له الرسول خذهم جميعا እንዳለ ይዛቸው ሄድ سبحان الله የኛ መኪና አንድ ሰው ቢያዩ ምን ታፈጣለህ ነው ምንለው ንብረታችን ቢያዩ ከዚህ የተሻለ መልስ አንሰጠው ነብዩ ግን አየው ይሄን ንብረት ገረመህ አሉት نعم خذهم جميعا እንዳለ ይዘው ሄዳ يسو بتعم لبو تنكا سلمنا عندنا التكفل سونو وقال ما طابت نفس أحد بهذا إلا نفس نبي بزي ملكو نفسه ميودسو كنبي نفسه يلا ماله إلي لو يسول جمع هنا عدرقهم نبي بتونه جندي عدركو قال أشهد أن لا إله إلا الله وأنك رسول الله كالله وجه لي لاقيتان لله مسكر له أنتم يسو ملك تنيانا ይህ ነብይነት ባህሪ ነው የሆነክ አይተው ሰደው هكذا كان رسول الكريم نبياتنا እንዲነበሩ يوسف بن عباس سخاءه ويقول عبد الله بن عباس نبي شرنت كما في البخاري في كتاب بدء الوحي على رسول الله بخاري لمن سلسل الفوال يقول كان رسول الله صلى الله عليه وسلم أجود الناس يا الله ملكتنا نبياتنا صلى الله عليه وسلم እጅግ በጣም ቸር ነበሩ ይሄ አጅወድ ሚሉ በአረበኛ ቋንቋ አፍዓሉ ተፍዲል ይሉታል በላጭ ግስ ነው ሱፐርላቲቭ ዲግሪ ይሉታል በጣም ቸር ነበሩ ከዛ ሐዲሱን ሲጨርስ ኢብኑ አባስ ምን አለ ፈላ ረሱላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይር ሚን الريح المرسلة ነብዩ ሰለላሁ ዐለይሂ ወሰለም እኮ በኸይር ከተላከች ንፋስ በላይ ቸር ነበሩ ይላል የሚሰጡት الريح المرسل የተላከች ንፋስ ማለት ሶስት ባህር ያላት ይላል ዑለማዎች አንደኛ ታዑም የተላከች ንፋስ ማለት አላህ Subhanahu Wa Ta'ala ለኸይር ወደባሮቹ ሚልካት ንፋስ ናት እቺ ንፋስ ሶስት ባህር ያላት አሉ አንደኛ انها تعم ሁሉን ታዳርሳለች የረሱልም ስጦታ ሁሉን ያዳርስ ነበር ምስኪኑን ሀብታም ሁለተኛው ባህሪዋ لا تنقطع የተላከች ንፋስ አትቋረጥም እስከ ጫፍ ነው የምታዳርሰው የረሱልም ስጦታ ሌትም ቀንም ነው አይቋረጥም ثالثا ሶስተኛ እቺ የተላከች ንፋስ የተገፋች የተላከች ስለሆነች ኃይል አላት የረሱልም ስጦታ ልክ እንደዚህ ነው አብዱላህ ኢብኑ አባስ ምን አለ فلا رسول الله صلى الله عليه وسلم اجود بالخير من الريح المرسله ከተላከች ንፋስ በላይ ረሱል صلى الله عليه وسلم እጅግ በጣም ቸር ነበሩ ይላል እኛ ሰይሳቸው ኡመቶች የቲሞችን በመርዳት ላይ ምስኪኖችን በማገዝ ላይ ትምርት ቤቶች በማስገንባት ላይ እንዴት ነን እሁን የሳቸው ኡማ ነው ነይ ራሳችንን ጠይቅ ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ቸር ነበሩ የሳቸውም ዘሮች ፈለጎቻቸውን ተከትለው ነበር علي ibn al-Husayn የሚባለው የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሱን ታሪክ እስኪ እንመልከት ፋጢማ حسننا حسين ولدت فاطمه رضي الله عنها حسين دمو علي የሚባል በአባቱ ስም የሚጠራ ልጅ ወለደ
علي ibn al-Husayn ibn al-Ali ይባላል ይሄ ሰው ስሙ ህዝቡ ግን በጣም ዒባዳ ያበዛ ስለነበር ስሙን ዘይኑል ዓቢዲን አሉት አላህን የሚገዙ ሰዎች ውበት አሉት ጌጥ ብለው ጠሩት ስሙን ይህ ሰው አላህን በጣም ይገዛ ነበር ከካዕባ ጥግ ሆኖ ሲያለቅስ ነበር የሚውለው በጣም ዓቢድ ነበሩ ለዛ ነው ዘይኑል ዓቢዲን ያሏቸው ولقد رآه طاووس የሚባሉት ከታቢዮች ታላቁ አንዴን ዘይኑል ዓቢዲንን علي ibn al-Husayn ካዕባ ጥግ ቁጭ ብሎ ሲያለቅስ ያዩታል ويبكي بكاء السقيم በጣም እንደታመመ ሰው ያለቅሳል ويدعو دعاء المضطر ተጨንቆ ዱዓ ሲያረግ ካዕባ ጥግ ላይ ቁጭ ብሎ አየው በጣም ተገረመና እስኪያበቃ ከጠበቀው በኋላ ሲያበቃ ምን አለው የብነ ረሱልላህ አንተ የረሱል ልጅ ያለው የልጅ ልጃቸው ስለሆነ ማለት ነው አራአይቱከ على حالتك هذه እንዲህ ብለስ ተጨናነቃ ያለው እንዴ ወለከ فضائل ثلاث ارجو ان تؤمنك من الخوف ሶስት ነገሮች ያሉልህ አንተን ከምትፈራው ነገር የሚጠብቀ እንዴት ይጨነቃለህ እንዴ ያለው فقال زين العابدين يسومنا له وما هن يا طاووس أنت طاووس النزي سوستو نجر كم فروا ميادونين إنما ناتشو نجرين يالو فقال إحداهن عندنيو أنك ابن رسول الله صلوات الله وسلامه عليه مجمر أنت يا نبي صلى الله عليه وسلم يلج لجنة سلازي الساعة وزر الله يكتام إيه على الله دلالو والثاني هو التنيو شفاعة جدك لك አያትህም ያደርጉል ረሱልም ያደርጉል ሸፋዓ አለ ሁለተኛ ይጸጋለ ሶስተኛ ረህመቱላሂ አለይክ ያ አላህ Subhanahu Wa Ta'ala እዝነት ደግሞ አለለ ረህመው ሶስቱ ነጥቦች ያሉ እንዲፈርተ ታለቅሳለ እንዲት እንከተከታለ ትርገፈግፋለህ አለው ዘይኑል ዓቢዲን ምን አለው والله يا طاووس አለው አንተ طاووس ወይ እኔኮ የአላህን Subhanahu Wa Ta'ala አንቀስ ካነበብኩ በኋላ በዝምድና የተመክች አላቀም አለ الله قرآن لي من إلال فإذا نفخ في السور طرمبهم بتنفع جزي كامان بقوم جزي فلا أنساب بينكم يومئذ يوم القيامة زمدنا تشي قرار دال يانداندو نفسي لكل امرئ يومئذ شأن يغني يانداندو ميابك أكاو قد هالو ليلا سوزراي ملكتم ينبي زمدنا من يتكمن يالبلا هلو وأما الشفاعة جد لي ينبي شفاعة دم على اللي هالكنيما فإن الله عالت كلمته الله اندي بلو القرآن اللي ألسمها من دي ولا يشفعون إلا لمن ارتضى ملائكو تشمونو نبياتو الصالحوች الله لوددو سو بيهون እጅኮ ሸፋዓ አይሆንም ሚለውን አንቀጽ አላነበብክም እኔ ከአላህ ዘንድ የተወደድኩ ካልሆንኩ የነሱ ሸፋዓ መሽ ለኔ ይደርሳልና አለ وأما رحمة الله تعالى يا الله ما دمو رحمة الله الكين الله قرآن لي اندي يا لعلم اندي إن رحمة الله قريب من المحسنين يا الله سبحانه وتعالى إذنت لأن ما نذكر لمحسنوش لا ساماريوش لا طرو سريوش نو يالنو اني سري من الجنو سوستم لنا يتكموني مالو سبحان الله سلازي يا الله رحمة لمحسنوش كرب مهنو سلمياك زين العابدين سراتشو بتأم يقرب نبر شر نبرو لقاس نبرو وروى أحد أبناء المدينة عند مدينة وطات الساتشو يوالو لتنولة عسين نقر من الال كان زين العابدين خارجا من المسجد فتبعته عندي زين العابدين كمسجد سيوتا تكتل كتالة فبدأت أصبه مسدب جمرك በጣም መጥፎ የሆነ ስድብ ለምን እንደምሰድበው ነው የማላቀም አለ ከዛ በኋላ ሰዎቹ ሱስ ሰድበው ሲያይ ሰው ጋር የተወደደ የተከበሩ ሰው ስለነበሩ ሊመቱኝ እኔን እየሮጡ ሲመጡ ዘይኑል ዓቢድን ዞራለና ተውት አላቸው ተውኝ አለ ቢያገኙኝ ኖሮ ያደቁኝ ነበር ይላል ከዛ ምናሉ መጡና ምናሉኝ لقد سببتنا بما علمت وما سطر عنك من امرنا اكثر እንዲህ ብለህ ሰደብከነን እንግዲህ አይተህዋል አንተ ደግሞ ማታቀው አላህ የሸፈነልን ወንጀላችን አይባችን ደግሞ እጅግ ብዙ ነው አሉ ከዛም በኋላ ምን አሉኝ ሳቅ ያሉ ثم قال لي الك حاجه نعينك عليها ልንረዳ ምንችል ጉዳይ አለ እንዲያሉት سبحان الله ሰድቧቸዋል እሳቸው በጥሩ ይውልለታል فاستحييت منه ولم اقل شيئا حيا ያዘኝና ምን ብዬ ልጠይቃችሁ እንደዛ ሰድቢያችሁ ጭራሽ እርዳታ ሊረዱኝ ዝም ስል فلما راى حيائي القى علي كساء كان علي ከሳቸው ላይ ለብሰውት የነበሩት ልብስ አመጡና ከናነቡኝ وامر لي ب1000 درهم 1000 درهم እንዲሰጠኝ ያዘዋሉ ይላል ለሰደባቸው ሰው صدقه سبحان الله يقول ይሄ ሰው ምን ይላል
فجعلت أقول كلما رأيته زين العابدين كزود يساياچو من لالو أشهد أنك من أبناء الرسول عليه الصلاة والسلام أمسكرالو بالله سم أنت أرقت من نبي زرنه النبر سبحان الله እጃቸው እንደ ቅድመ አያቱ የተፈታ ነበር አንድ የሳቸው አገልጋይ ባሪያ ስለሳቸው ሲናገር ምን ይላል አንዴ ዘይኑል አቢዲን ላኩኝ አለ የሆነ ጉዳይ ያን ጉዳይ ጨርሼ ስመለስ በጣም ስለዘገየውባቸው በአለንጋ ገረፉኝ አንዴ ሲመቱኝ አለቀስኳል ተቆጣው ምነው ከኔ በፊት ብዙ ባሪያዎች አሏቸው ሰራተኛ አንድንም ገርፎ ያቁም እንዴት እኔን ይገርፉኛል አልኩና አላህ ያ አሊ ኢብኑ አልሁሰይን አንተ አሊ ኢብኑ አልሁሰይን እንዴት አላህን አትፈራም ትገርፈኛለህ አተስተخدمني في حاجه فاقضيها لك ثم تضربني حاجه አዘኸኝ ጉዳይን ፈጽሜ ትገርፈኛለህ እንዴ አልኳቸው دنقطوا فبكى مالكس جمروا وقال اذهب الى مسجد الرسول عليه الصلاه والسلام بل هدوا للنبي صلى الله عليه وسلم مسجد هدنا وصلي ركعتين ولت ركع سجدنا ثم قل بله بلالኝ اللهم اغفر لعلي بن الحسين الله ሆይ አሁን ለሰሩት ወንጀል علي بن الحسين ማራቸው ብለህ ዱዓ አድርጋሉኝ ከዛ ስም ሊሸልሙኝ ነው فاذا ذهبت وفعلت فانت حر لوجه الله تعالى ይሄን ያደረክ እንደው አንተ ለአላህ ስትባል ነፃ ወጣሃል ከባርነት ቀንበር ነፃ ወጥቻለሁ አሉኝ አለ ይሄ ባሪያ ምን ይላል فذهبت وصليت ودعوت صلاه سجدك ዱዓ አደረኩና ተመለስኩ ولم اعد الى داره الا وانا حر ከቤታቸው አልተመለስኩም ከባርነት ቀንበር ነፃ ይወጣው ቢሆን እንጂ ምን ነው እሳቸው زين العابدين نبياتنا صلى الله عليه وسلم يتناقروتن حديث يقالوا نبي من يقالوا والصدقة تطفئ الخطيئة كما تطفئ الماء النار صدقاكو وانجلن ታጠፋለች ልክ ሳት ውሃን እንደሚያጠፋው ወንጀል ሲሰራ ቶሎ ሰደቃ ነው የምትልከው አላህ በዛ ያጠፋዋል ان الحسنات يذهبن السيئات حسنات ስትሰራ መጥፎ ስራህን አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገሩ ይጠረግልሃል እሳቸው እቺን እንደ ወንጀል ቆጥረዋት ቶሎ ሰደቃ ከላዩ ላይ ደረቡበት እንዲቸር ነበሩ በጣም የሚገርመው በሰደቃ ላይ ያሳዩት ቸርነት ደግሞ ይሄ ነው فكان اذا جن الليل يحمل اكياس الدقيق على ظهره በጣም የሚገርመው ይዱቄቶች ተፈጩ በጆንያ ያስሩና በጀርባቸው ተሸክመው አገር ውስጥ ያሉ ትልቅ ሀብታም ናቸው ዘይኑል አቢዲን ማለት በጣም ትልቅ ሀብታም ነገር ግን በሰደቃን በሲር ተደብቀው ለመስጠት ሲሉ ለሊት ላይ በጆንያ ዱቄት ያሳሰሩና 100 ምናም ዱቄት እየተሸከሙ ራሳቸው ያደርሱት ነበር ምነው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ እንዳስተላለፉ ሰምተዋል ነብያችን ሐዲስ ለምን ይላሉ ان صدقه السر تطفئ غضب الرب تبارك وتعالى ይሄ በድብቅ የምትሰጠው ሰደቃ የአላህን Subhanahu Wa Ta'ala ቁጣን ታጠፋለች የሚል ሐዲስ ሰምተው ነበር ያውላ አጋዥ ሰራተኛ ያያላቸው ራሳቸው ተሸክመው ዶቄት ያዞሩ ያድሉ ነበር فكانت جماعة كثيرة من أهل المدينة تعيش وهي لا تدري من أين يأتيها رزقها رغدا بزو የመዲና ህዝብ ነዋሪዎች ሪዝቃቸው የት እንደሚመጣላቸው ሳያውቁ የምቾት ኑሮ ይኖሩ ነበር ብቻ ጧጧት በራቸውን ሲከፍቱ ቤታቸው ላይ በጆንያ የታሰረ ዶቄት ተምር ተቀምጦላቸዋል ያን እየበሉ ነበር የሚኖሩት ሱብሃንአላህ እንዴት ለአኺራቸው እንደሚሰሩ ተመልከቱ فلما مات علي بن الحسين እንደሞቱ فقد هؤلاء ما كان يأتيهم من رزق فعرفوا مستره እነዚህ ዳዎች የሚመጣላቸው ሪዝቅ ተቋረጠ ጧት በራቸውን ይከፍቱታል የተቀመጠ ዶቄት የለም የሚመጣበትን ምንጩን አወቁ ተደብቆ ማንም ሳይው ይሰጣቸው የነበሩ ዘይኑል አቢዲን እንደሆነ ታወቀ ولما وضع زين العابدين على المغتسل زين العابدين ገላውን ሊታጠብ ጀናዛቸው እንደቀረበ نظر غاسله ገላቸውን የሚያጥበው ሰው ሲመለከት فوجد في ظهره اثار سواد ጀርባቸው ላይ ጥቁር ምልክት አየ የጠቆረ ነገር فقالوا ما هذا يملكت من النبل يستيقوا فقيل لهم إنه من آثار حمل أكياس الدقيق إلى 100 بيت في المدينة فقد تعائلها بفقده سبحان الله يملكت ما زين العابدين تكوسي هنا ندوكي تشكموا በአንድ ሌሊቱስ ከመቶ ቤቶች በላይ ነው ምስኪኖች የሚያከፋፍሏቸው ያ የሚሸከሙበት ምልክት አثር ፋናው ነው ተባሉ هكذا كانوا صدقه የሚሰጡት እንዲ ነው ደብቀው ነበር ለምስኪን የሚያከፋፍሉት ይህም ስራቸው ከአላህም ከህዝብም ዘንድ እንዲወደዱ አድርጓቸው ነበር
الله سبحانه وتعالى قرآن لندملو إن الذين آمنوا وعملوا الصالحات سنجعل لهم الرحمن ودا قرآن لبقمو الله سبحانه وتعالى قرآن لندملو إن الذين آمنوا النزا يأمنوا وعملوا الصالحات ملكم سراوچن يسرут سيجعل لهم الرحمن ودا الله سبحانه وتعالى ملكم توداجنتن سوش ልብ ይጥልላቸዋል سيجعل لهم الرحمن ودا ሰው እንዲወዳቸው እንዲያከብራቸው አላህ ያደርጋል ሰው በጣም ያከበራቸው ይወደዳቸው ሰው ነበሩ በቀኝም በግራ ነበር የሚሰጡት አንዴ ምን ተከሰተ መሰላችሁ هشام بن عبد الملك ሚባል ከሙስሊሙ ነገስታቶች ውስጥ አንዱ በሳቸው ዘመን ሐጅ ሊያደርግ መጣ ወደ መካ ሲመጣ የሱ ሰራዊቶች በክብር አጅበውት ይመጣሉ ህዝቡን እሱ ሐጀር አልአስወድን እንዲሰም ተብሎ መንገድ ልቀቁ ይባላል ከዛም እሱ የሳመ ያለ ካዕባን እየጠወፈ ያለ وفيما هو كذلك سمعت اصوات التهليل والتكبير آتية من بعيد الله اكبر لا اله الا الله من يروق دمس سمو فشرأبت نحوها الاعناق يسوع አንገት ቀና ብለው ምን ተፈጠረ ንጉሱ ያለዚህ ነው ሌላ ምን ሰው ተገንቶ ነው ይሄ ድምጽ የሚሰማው فاذا رجل في كوكبة من الناس ከዛ አንድ ሰው እየመጣ ነበር ሰው አጅቡት እሱ ከመሃል ላይ ሆኖ ይመጣል قصيم وصيم وفر ያሉ ደልደል ያብሰው وضيء الوجه عليه سكينة ووقار ፊታቸው ኑር የለበሰ እርጋታና ግርማ ሞገስ የተናበሱ ሰው ታጅበው ይመጣሉ የሚመጡት ለካ ዘይኑል አቢዲን ነው ዳውላ ሰው ከቧቸው ነበር የሚመጡት ከዛም ሰው መንገድ ይለቅላቸው ጀመር ለሳቸው ሐጀር አልአስወድን ያለ ግፊት እንዲሰሙት ሲለቅላቸው የንጉሱ አንዱ ጋር ተገረመና وهنا التفت احد رجال الحاشيه الى هشام عبد الملك ወደ ንጉሱ ዞራለና አንዱ ጋርድ ምን አለ وقال له من هذا الرجل من هذا الذي اكرمه الناس كل هذا الاكرام ይህን ሰዎች እንዲያርጉ ያከበሩት ያላቁት ሰው ማን ነው ሂሳም ይህ ሰው ማን ነው واجله كل هذا الاجلال እንዲያርገው ያላቁት ሰው ይህ ማን ነው ብሎ ለንጉሱ አንዱ ጋርድ ጠየቀው فقال هشام ንጉሱ ምን አለ لا اعرفه ይህን ሰው ነው ያላቀው ማለት وكان فرزدق የሚባል በኡማውያዎች የንጉስ አገዛዝ ዘመን የነበረ ቤተ መንግስት አካባቢ ታዋቂ ገጣሚ ነበር ይህ ቤተ መንግስት ያሉ ሰዎች የሚያሞግስ ለጦር የሚያነሳሳው ነው ይህ ሰው ግን ከሱ ጥግ ነበርና ምን አለ ان كان هشام لا يعرفه فانا اعرفه هشام እኮ ማቀው ኮነ ይህን ሰው አቀዋለሁ አላቸው አታቁቱም እንዴ ወዱንያ كله تعرف زين العابدين الدنيا እኮ ታቀዋለች አለና ስለሳቸው አንድ ግጥም ገጠመ ምን አለ هذا الذي تعرف البطحاء وطأته والبيت يعرفه والحل والحرم هذا ابن فاطمة إن كنت جاهله بجده أنبياء الله قد ختموا فليس قولك من هذا بضائره العرب تعرف من أنكرت والعجم كلتا يديك غياث عم نفعهما يستوكفان ولا يعرهما عدم ما قال لا قدت إلا في تشهده لولا التشهد لكانت لاؤه نعم إذا رأته قريش قال قائلها إلى مكارم هذا ينتهي الكرم سبحان الله ديت አይነት ግጥም ገጠመለት ወሰላችሁ هذا الذي تعرف البطحاء وطأته ይህንኮ የመካሾዎች የሚያቆት እርምጃውን የሚያቆት ሰው ነው والبيت يعرفه والحل والحرم حرم مسجد الحرم ያለ አካባቢ ሁላ የሱን ትልቅነት ያቀዋል እንዴት አንተ አታቀውም هذا ابن فاطمة إن كنت جاهله يا فاطمة ልጅ ማለት የሁሰይን የልጅ ማለት እኮ እሱ ነው የፋጢማ የልጇ ልጅ ማለት እኮ እሱ ነው አታቀውም እንዴ بجده انبياء الله قد ختموا በሱ አያት እኮ ነው የአንቢያዎች መደምደሚያ እኮ سيد المرسلين አያቱ እኮ የዘይኑ العابدين ነው እንዴት ይሄ መሰለ ትልቅ ሰው አታቀውም فليس قولك من هذا بضائره አንተ እኮ ይህ ሰው ማን ነው ብለህ መጠየቅ የሱን ክብር አያጎለውም العرب تعرف من انكرت والعجم عربم عجمم عربم عرب ያልሆነው የሱን ልቅና ያቃል አንተ ባታቀው ክብሩ ትንሽ የማይጎልም كلتا يديك غياث عم نفعهما እጆቹ እኮ ሰዎችን የሚጠቅም በቀይ በግራ የሚበትን ሰው ነው يستوكفان ولا يعرهما عدم ማዝ የሚባል አይታወቃቸውም መለገስ ነው ما قال لا قط الا في تشهده لا የሚባል ቃል የለኝ የሚባል አያቅም እንደ አያቱ التحيات ላይ ብሎ ካልሆነ በስተቀር لولا التشهد كانت له نعم التحيات شهادة باينور نورو
لا የሚለው ቀውላቸው ነዓም ይሆን ነበር اذا رأته قريش قال قائلها የቁረይሽ ህዝቦች እኮ እሱን ሲያዩት ተናጋሪው ምን ይላል الى مكارم هذا ينتهي الكرب ልግስና ትልቅነት በሱ በቃ ይላሉ የተከበሩ ትልቅ ሰው ነበሩ ዘይኑል ዓቢዲን ለተቀኑ ምስኪን ፉቃራ